الرحمن الرحيم ملك يوم الدين إياك نعبد وإياك نستعين الصراط المستقيم صراط الذين أنعمت عليهم غير المغضوب ولا الضالين آمين الله أكبر الله أكبر الله أكبر Can you imagine how limber you'd be? ይህም ብታደርጉ ምን ያህል ቀልጣፋ እንደምትሆኑ አስባችሁታል? በቀን 17 ጊዜ ይህም ብታደርጉ In Islam, the answer is very clear. La ilaha illallah Muhammadan Rasulullah. لا إله إلا الله محمد رسول الله በሚል ከምንጩ ከአንድ አምላክ ውጭ ሌላ የለም አንቶኒ ያለው ምንድነው? ፍቅር ልናውቀው ከምንችለው በላይ ታላቅ ነው አይደል ያለው? ዋናው ቁም ነገር እርሱ ነው። ይህች ሴት ሬቨረንድ ወይም ቄስ ዶክተር ሜለን ኬነዲ ትባላለች። አሜሪካዊት ናት። በዩናይትድ ስቴትስ አትላንታ ዩኒቴሪያን ዩኒቨርሳሊስት የቤተ ክህነት ጉባኤ ላይ በመታደም ስለ ኢስላም የሚወዳቸው በሚል ርዕስ ቆንጆ አድርጋ አምስቱን የኢስላም ምሰሶዎች ለክርስቲያን ምዕመኑ አብራርታለች። ይህም በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር አግኝተነው ለእናንተ የሚመጥን ሆኖ ስላገኘነው እንደሚከተለው ወደ አማርኛ መልሰን አቅርበነዋል። አብራችሁን ቆዩ። How wonderful that some of you already got to visit a mosque. You're very fortunate here in Atlanta because you have many mosques. የተወሰናችሁት መስጊዶችን መጎብኘታችሁ መልካም ነው። በዚህ በመትኖሩበት የአትላንታ አካባቢም በርካታ መስጊዶች ያሉ መሆኑም ምንኛ ታደላችኋል። ይህም ሙስሊም ወንድምና እህቶቻችን ጋር ለመድረስ ብዙ እድሎችን ይፈጥርልናል። In the whole state of Vermont, where I hail from, we have one. So እኔ ከመጣሁበት የቬርሞንት ስቴት ያለን አንድ መስጊድ ብቻ ነው። ስለዚህ ላትጎበኙ የምትችሉበት ምንም ምክንያት የላችሁም። አጠገባችሁ ያለ ማለት ነው። ዙሪያችሁን በመስጊድ ተከቦ አለመጎብኘት አይቻልም። መጎብኘታችንም ደግሞ አስፈላጊ ነው። ምክንያቱም በዛሬ ጊዜ በስተት ሰዎች የተረዱትና በስተት ስሙን ያጠፉ የሚገኙት ቁጥር አንድ ሃይማኖት በመሆኑ ሙስሊሞችን እንድንፈራ እየተገረፍን ነው። We are being whipped up into fear of Muslims. And when we are afraid, ከፈራን ደግሞ ደደቦች ነን። ምክንያቱም ስንፈራ ራሳችንን ሆነን ከቀልባችን ሆነን ከልባችን ካለው ዕውቀት ሙሉ ሁሉናችንን ይዘን